ሰሞኑ በተለይ ሴት ልጆችን ያስቆጣ የዚች የእህታችን ማለት ነው። እንግዲህ ሁላችሁም የዚችን የልጅ ሲላት የነበረውን እንግዲህ ባልተቤቷ የሁለት ልጆቹ እናት ናት ማለት ነው። የሁለት ልጆቹ እናት ናት። ነገር ግን በዛ ልክ እንደዛ ብሎ የልቡን የሆዱን ተናግሮ ከዛም በኋላ ፕራንክ ነው አላት። አያችሁ፣ እኔ ምን ተረዳሁ መሰላችሁ? በቃ ፕራንክ አስመስሎ ውስጡ ላይ ያለውን የተናገረው ማለት ነው። እውነቴን ነው የምላችሁ። ውስጡ ላይ ያለውን ነገር ነው የነገራት። በቃ እኔ እንጃ ከእንደዚህ አይነቱ እንዲፈጣሪ ይሰውራችሁ። አሁን ዙሮ ፕራንክ ነው ምናምን ቢላት ይችልሽ እውነት እኔ እንጃ። እንዲሁም እኔ የእሷን ትዕግስት በጣም ነው ያደነኩት። የእውነት የቀዳችውን ዝጋ አይታችኋል፣ ያቀረበችውን ዳቦ አይታችኋል። እሱን ሳትበላ ከልጅ ጋር እየለፋች እውነቴን ነው የምላችሁ። ልጅ ማሳደግ ቀላል አይደለም ማለት ወንዶች ምንም ችግር የለባችሁም። አንዴ እውነት ሴት ልጅ እኮ ልጅ ስታሳድግ እኮ ስንት መከራዋን አይታ ነው። ምን አልክ ደግሞ የፈረንጅ ሴቶች እኮ በሳምንት ነው ስራ የሚገቡት አልክ። እንዲህ የፈረንጅ ሴቶች የሚደረግላቸውን ነገር ሁሉ ታውቃለህ? አታውቅም? ቢያንስ እንኳን እኮ ቢያጠቡ በአንዲት ቀን አንድ ቀን ቢያጠቡ ነው። እውነቴን እኮ ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ ዛሬ በዚች ቤታችን ልናገር ነው የመጣሁት። በዛውም ለእህቶቼ አንዳንድ ምክር ልነግራችሁ ነው የመጣሁት። ዛሬ በማቀው በተረዳሁት በተለይ በዚች በልጅ በተረዳሁት ማለት ነው። አንደኛ ነገር እህቶቼ ምንም ነገር ሳይኖራችሁ ወንድ ልጅ ጋር ተጋብቶ መኖር እኔ ተገቢ ነው ብዬ አላስብም። ማለት በተለይ ሀብታም እናንተ ምንም ሳይኖራችሁ ሀብታም ወንድ እውነት እንዲያታስቡት ቢያንስ እንኳን ራሳችሁ የሆነ ነገር ሊኖራችሁ ይገባል ብዬ አስባለሁ። በቃ ሁሌ የእሱን እጅ የማታዩበት አለቀ። ሁሌ እሱን የማትጠይቁበት፣ ሁሌ እሱን ስጠኝ የማትሉበት የራሳችሁ የሆነ ነገር ስራም ቢሆን እንኳን ሊኖራችሁ ይገባል። ያልኳችሁ ምንድን ነው? በቃ ያ ስራ ተሰርቶ ብር የምታገኙበት ነገር ሊኖራችሁ ይገባል። ሁለዚህ እሱን ብር ስጠኝ ይሄን ልግዛ ብላችሁ ጠይቃችሁ ወንድ ልጅ ጋር ኧረ ይከብዳል። ከዚች ከእህቴ የተረዳሁት ነገር አለ። እንዴት ሁለት ዳቦ ትበያለሽ ወይ? ወጪ አታስቢም ወይ? አቆጥቢልኝም ወይ? ወይም ደግሞ ስራ አሰሪም ወይ? እሱን ነበር ልጅቷን አስይዞ መዋል። እውነቴን ነው የምነግራችሁ። ያዝ ብሎ እሱን ያዝ ብሎ ላጥ ብሎ መውጣት አለቀ። ያኔ እሱ ይገባው ነበር ማለት ነው። የእውነቴን ነው የምላችሁ ይገባው ነበር። የልቡን እኮ ነው የተናገረው። የልቡን ሁሉን ህዝብ አስቆጥቷል። እውነት ለመናገር ማለት ነው። የምሬ ነው። በጣም ነው ያሳዘነችኝ እኔ ራሱ። የልቡን ከተናገረ በኋላ ፕራንክ ነው ያላት። እንዲህ አይነት ፕራንክ የለም። ከዛ ዙሮ ይቅርታ እያለ እንግዲህ ደግሞ ይቅበሰበሳል ማለት ነው። ቢያንስ እንኳ ወተት እንኳ ስጠጭ አለ በትንሽ አትጠጭም ወይ? አታቅም ወይ? እኔ ገንፎ አልበላም አጥሚት አልጠጣም። ታዲያ ይሄንን ካልጠጣሁ እንዴት ለልጅቱስ እንዴት አላሽ ነገረችው። እውነቴን ነው የምላችሁ። እንግዲህ አራስ ሆናችሁ ገንፎና አጥሚት የምትጠቀሙ ከሆነ ለልጁ አሪፍ ነው ማለት ነው። የማትጠቀሙ ከሆነ ግን ግዴታ ወተት መጠጣት አለባት። ሌላ ነገር መጠጣት አለባት። ወጪ አቆጥቢልኝም ወይ አላለም? ወጪ አቆጥቢም ወይ? አላሳዝንሽም ወይ? ኧረ ታሳፍራለህ ማርያምን፣ እውነት ታሳፍራለህ። የምር ስነግርህ ፍራንክም ቢሆን የልብህን ተናግረሃል። የሰለችህን ነገር ተናግረሃል። የሰለችህን ነው የተናገርከው። የልብህን የሰለችህን ተናግረሃል። ይህ መሆን የለበትም። ሴት ልጅ ክብር ናት። ያንተንም ልጅ እኮ ነው ታቅፋ ቤት የምትውለው። እሷም እኮ ወታ ብትሰራ እኮ ትችላለች እኮ። ምንም የሚያግዳትና የሚያስቸግራት ነገር የለም። ወታ መስራት ካለባት ትሰራለች። ነገር ግን ልጆቹ ያንተም የሱ ናቸው። ያያ እያሳደገች ነው ቤት የተቀመጠችው። እያሳደገች ቤት ከተቀመጠች ደግሞ አንተ ሰርተህ ሁሉን ነገር ማስተካከል ያንተ ስራ ነው አይደለ? በ3 ወር ልጅ ይዘሽ ስራ ውጭ የምትል የልብህን ተናገር። ከሆነማ ለነገሩ የልብህን ነግረሃታል። ግን እህቶች አንድ ነገር ልነግራችሁ የሚገባ ነገር ቢኖር በቃ የራሳችሁ የሆነ ነገር ሊኖራችሁ ይገባል። አለቀ። ብልጥ ልትሆኑ ይገባል። እዚህ ላይ ማለት ነው ብልጥ ሆኑ። የሆነ ነገር ሊኖራችሁ ይገባል በራሳችሁ መስመር። በቃ የእሱን እጅ የማታዩበት በቃ እሱን እንዲው። እስኪ አንድ ጥያቄ ልጠይቃችሁ። የምሬ ነው የምላችሁ። የእሱን እጅ የምታዩ ከሆነ ነገ ቅባት ሲያልቅብሽ ቅባት አለቀብኝ፣ ሻምቦ ሲያልቅብሽ ሻምቦ አለቀብኝ።
ፀጉርሽን ስትሰሪ ለፀጉሬ ብር ስጠኝ፣ ልብስ ግዛልኝ ይሰለቻል። እውነት ከእንደዚህ አይነት ነገር ፈጣሪ ይሰውራችሁ። ለራሳችሁ ለምን ትንሽ ነገር አትሆንም? በቃ ሰርታችሁ በቀን እንኳን 300 ብር 400 ብር የምታገኙባት ስራ እንኳን ብትሆን እንኳን እሷን ስራ ማጠናከር ነው ያለባችሁ። ከወንድ ልጅ እጅ ፈጣሪ ይሰውራችሁ። በተለይ ከእንደዚህ አይነት ጅብ ማለት ነው። እኔ በጣም ነው ያናደደኝ፣ እውነት በጣም ከሚባል በላይ ከእንደዚህ አይነት ሰው በተለይ ፈጣሪ ይጠብቃችሁ ውዶችዬ። እኔ በጣም ነው የተናደድኩት፣ እውነት በጣም ነው ያሳዘነች። በተለይ እህቶቼ እውነት በቃ እኛ በቃ ተዚህ ቡኒ እንዳናገባ ነው እንግዲህ በቃ ተስፋ እየቆረጥን ነው ያሉት ሴቶቹ። እንዲህ ያለ ይችልኝ ሲያው በቃ እንዴት ሰው ልጅ እንዴት ነው ትዳር ላይ ሆናችሁ ሚስታችሁን ለምንድን ነው ሚዲያ ላይ አውጥታችሁ መነገዣ የምታደርጓት እንዴ? ለምን እንደዚህ እያልክ ሚስትህን እንደዚህ እያስወራህ ሚዲያ ላይ ፖስትክ፣ ፎሎ አገኘ፣ ምን ተጠቀምክ? ምንም አልተጠቀምክም። ምን አለ ሳትወልጂ ሰሃኑ ጽድት ያለ ነበር አላት። ስትወልጂ ግን የውስጥ ሰሃኑ እንኳን ምን እንደመሰለ አላት። እውነት እናንተ ብትሆኑ ምን ታደርጋላችሁ ውዶች? እንደውም ይቺ ልጅ ጠንካራ ናት፣ ትዕግስት አላት። እኔ አልችልም፣ እውነት አልችልም። ትዕግስት አላት እሱ። ለማንኛውም እህቶቼ ንቁ፣ ብዙም ልባችሁን እንትን አታርጉ። ምንም የሚወዳችሁ የሚያፈቅራችሁ ወንድ እንኳን ቢሆን እንደ መጀመሪያው አይሆንም። ሴት ልጅ ከወለደች በኋላ በቃ እኔ ጸባያቸው ምን እንዲሁ አይገባኝም። አንዳንዴ ሴት ልጅ ከወለደች በኋላ የሆነ ጸባያቸው ይቀያየራል ማለት ነው። እውነት ለመናገር ተመካክራ ነው እኮ ነው አንድ ሰው ልጅ የሚወልደው። ግን ከወለዱ በኋላ የሆነ የሚቀያየሩበት ነገር አለ። ይሄንን አላረግሽም፣ ይሄን አልሆንሽም ምናምን፣ ምን ሆነሽ ነው እንዲህ የምትወኙ ምናምን፣ ይሄ የሚባል ነገር አለ። ከእንደዚህ አይነት ነገር ፈጣሪ ይሰውረን እላለሁ። አንቺ ጀግና ሴት ነሽ፣ እኔ ቆንጆ የሁለት ልጆች እናት ነሽ። ብዙ ሰው ያነጋገረ ያስቆጣ ትልልቅ ሰዎች ጋር የደረሰ ነው ይሄ ቪዲዮ እና እኔም በዛ አጋጣሚ እንግዲህ ሀሳቤን ተናግሬያለሁ። ወዳችኋለሁ፣ አከብራችኋለሁ። አለም ነኝ። መልካም ቆይታ ይሆንላችሁ። ለነበረኝ ጊዜ አመሰግናለሁ። ባይ ባይ።